እግር ኳስን ምን ያህል ይወዳሉ? እውነት ኳስን ከወደዱ ይህንን ምትሃተኛ እንዴት ይገልጹታል? የኳስ ጨዋታ ውበት ሚዛኑስ እስከምን? ውድ የትሪቡን አድማጮች የእግር ኳስ ጨዋታን መች መመልከት ጀመሩ? ማንንስ ሳይተው ኳስን ወደዱ? የትኛውስ ኮከብ ቀልቦን ገዛ? መልሱን በያላችሁበት ለእናንተው ልተወውና ወደ ራሴ ሐሳብ ልምጣ። እኔ በግሌ በ20 ዓመታት ኳስ የማየት ልምዴ ድንቅ ብራዚላዊን የሚጠጋ በኳስ የዘነጣ አላየሁም። ወደፊት ማየቴን እንጃ። እርሱ የትውልዱ ሁሉ ቀዳሚው ባለተሰጥኦ ስለመሆኑም አልጠራጠርም። ታሪክ ፔሌ የኳስ ንጉስ እንደሆነ ይነግረናል። ጋሪንቻም ተአምረኛ፣ ማራዶና የተለየ ምትሃተኛ፣ ዚዳን በትውልዱ የተከበረ፣ ሮናልዲኒዮ፣ ጎቾ፣ ዲያሲስ፣ ሞሬራስ ሳንጠግበው ቢደበዝዝም ደግመን ደጋግመን በፊንታዎቹ ነፍሳችንን ሳናስደስት ካይናችን ቢርቅም ለእግር ኳስ ስፖርት ጨዋታው በተከፈለው ውለታ ግን በታሪክ ሲዘከር ይኖራል። ሮናልዲኒዮ እግር ኳስን ይወዳል፣ ኳስም እርሱን ትወደዋለች። ከእግሩ ስር መራቅም የምትፈልግ አትመስልም። ምክንያቱም ጎቾ ኳስ ከያዘ ሁሉ ነገር ሰርከስ ይመስላል። ሜዳው ወደ አንድ አዝናኝ መድረክ ይለወጣል። በኳስ ተዝናንቶ ሌሎችን ያዝናናል። ልብ በሚሰርቀው ቀልብን በሚያሸፍተው በሳምባ ስልት በተሟሸው አይረሴ እንቅስቃሴዎቹ ዓለምን ጉድ አሰኝቷል። ማን እንደ ሮናልዲኒዮ ጎቾ ለኳስ ጨዋታ የተፈጠረው ተፈጥሮም ባክኖ ያልቀረው በኳስ የዘነጠው በጥበቡ ተከታዮቹን አቅላቸውን እስኪስቱ ያደነዘዘው ግን ብዙ ያልተጓዘው ካይን ርቆም የሚናፈቀው ዳንኪራ አፍቃሪው የኳስ